እንግሊዞች ተዘርፈዋል። የእንግሊዝ ብሔራዊ ቡድን በአሜሪካ ጫማዎቹ፣ ኳሶቹ እንዲሁም ደግሞ ሌሎች የልምምድ ትጥቆች እንዲሁም ደግሞ የተለያዩ እቃዎች በአሜሪካ ሌቦች እንደተዘረፉባቸው ነው ይፋ ያደረጉ ምን እናት ብትሆን ትስቃለ? ምን ሆነ ነው? ወጣት እኮ ነች። እኔ ደግሞ እንደዚህ አይነት ነገር ኦኬ፣ በወጣት መሳቅ ይቻላል። ታዋቂው ቲክቶከር አዶናይ የቲክቶክ አካውንቱን አጥፍቶታል። በቅርቡ በቦቶች የማስ ሪፖርት ጥቃት እየደረሰበት መሆኑን ገልጾ ነበር። ወደ ቲክቶክ በሰላም ተመልሶ ስራዎቹን እንዲቀጥል ምኞታችን ነው። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። በጣም እኮ ናፍቀኝ። አባት በእናትሽ መድኃኒት ስጠኝ፣ ቶሎ በል ፍጠንልኝ። በእናት ወንድሜ ፍጠን፣ ቶሎ በል። ተረጋጊ እባክሽ፣ እየሰጠሁሽ አይደል እንዴ? አዳርማ ከኔ ጋር። ወይኔ ጉዴ። ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። ቪዲዮአችንን ላይክ በማድረግ ጀምሮት ለሌሎች እንዲዳረስ ማለት ነው። እንዲሁም እስከ መጨረሻ እንድታዩት በዚህ አጋጣሚ ጋብዛችኋለሁ ማለት ነው። በዛሬው ርዕሰ ጉዳያችን አሁን ስላለው የዓለም ዋንጫ ያጋጠሙ ክስተቶችን እና እንዲሁም የአዶናይ አካውንት ስለመዘጋቱ ያለው ጉዳይ እንዲሁም የሚያስቁ የቲክቶክ ኮንተንቶች ይዘንላችሁ መጥተናል ማለት ነው። እስከ ቪዲዮአችን ፍጻሜ አብራችሁን እንድትቆዩ በዚህ አጋጣሚ ጋብዛችኋለሁ። በአሜሪካ በዓለም ዋንጫ ያጋጠመው የእንግሊዝ ብሔራዊ ቡድን እንደተዘረፈ ተሰምቷል ማለት ነው። እስቲ ስለሱ ትንሽ ላሰማችሁ። እንግሊዞች ተዘርፈዋል። የእንግሊዝ ብሔራዊ ቡድን በአሜሪካ ጫማዎቹ፣ ኳሶቹ እንዲሁም ደግሞ ሌሎች የልምምድ ትጥቆች እንዲሁም ደግሞ የተለያዩ እቃዎች በአሜሪካ ሌቦች እንደተዘረፉባቸው ነው ይፋ ያደረጉ የሚገኙት። ትናንትና ምሽት እንግሊዝ ከክሮኤሺያ ጋር ጨዋታ ከማድረጋቸው በፊት ማለት ነው የተለያዩ የመጫወቻ ጫማዎች እንዲሁም ደግሞ የልምምድ ሜዳ ላይ የሚጠቀሟቸው ትጥቆችና ኳሶችን ጨምሮ ማለት ነው ሙሉ ለሙሉ በሌቦች እንደተዘረፈባቸው ነው እየተነገረ የሚገኘው። በመኪና ውስጥ እንዲሁም ደግሞ በተለያዩ በአካባቢ ላይ በሚገኙ ሌቦች አማካኝነት ማለት ነው መኪና ውስጥ ተቀምጦ የነበሩ ኳሶችና ትጥቆቻቸው ሙሉ ለሙሉ መዘረፋቸውን ነው ይፋ ያደረጉ የሚገኙት። የእንግሊዝ ብሔራዊ ቡድንም እንግዲህ በአሜሪካ እጅግ በጣም አስደንጋጭ የሆነ ነገር ሲገጥመው ይህ ለሶስተኛ ጊዜ ነው። ወደ አሜሪካ ባቀናበት ማግስትም እንግዲህ በአካባቢ ላይ የመሬት መንቀጥቀጥ አጋጥሟቸው በከፍተኛ ድንጋጤ ውስጥ ገብተው እንደነበረ ቀደም ብዬ መረጃውን አድርሻችሁ ነበረ። እንዲሁም ደግሞ ከሚቀጥለው አንድ ቀን በኋላ ማለት ነው በድጋሚ የእንግሊዝ ብሔራዊ ቡድን በአሜሪካ ከፍተኛ የሆነ የጅምላ ተኩስ በአካባቢ ላይ ተፈጥሮባቸው ከከፍተኛ ድንጋጤ ውስጥ በድጋሚ ገብተው ነበረ። ይህ ለሶስተኛ ጊዜ የተፈጸመባቸው ዘርፊያም እንግዲህ በርካቶችን እያነጋገረ ይገኛል። አሜሪካ አልሆነልሽ ብሏታል። ይሄ የዓለም ዋንጫ በርካታ ውዝግቦችን ጭምር ማለት ነው እንዲሁም ደግሞ አዳዲስ የሆኑ ኩነቶችን እያስተናገደች ትገኛለች። እናንተስ? Wait, what? England's training camp has been robbed at the World Cup. So reports are coming out that players' match boots were stolen before their first training session in Kansas City. Also, balls and training equipment also taken, and boots belonging to Harry Kane and Jude Bellingham have been to be stolen. And now England staff are racing to recover these items before the first World Cup against Croatia. How has this happened? Seriously, how has this happened? This is meant to be the World Cup. This is meant to be where you're meant to have the best security, yeah? To make sure the players are feeling safe, happy, and you manage to let England's boots, match worn boots, get stolen. America, what's going on? America, someone explain to me how has this happened? Now, real talk, because I just pray that we can get the boots for these players back before Croatia. This is it. ታዋቂው ቲክቶከር አዶናይ የቲክቶክ አካውንቱን አጥፍቶታል። በቅርቡ በቦቶች የማስ ሪፖርት ጥቃት እየደረሰበት መሆኑን ገልጾ ነበር። ወደ ቲክቶክ በሰላም ተመልሶ ስራዎቹን እንዲቀጥል ምኞታችን ነው። አዶናይ በአሁኑ ሰዓት አካውንቱ በጣም ሪፖርት እየተደረገ ነው። እኔ በጣም ነው የሚገርመኝ የሴጣን ውጊያ። ኦ ማይ ጋድ፣ ላታሸንፍ ነገር በዚህ ደረጃ መዋጋትህ እኔ በጣም ነው የሚገርመኝ። እና የአዶናይ ቤተሰቦች ፎርፎር ፋሚሊ፣ ቢራቢሮ ፋሚሊ ሁላችሁም ይህንን ቪዲዮ ያየ ሰው በሙሉ አዶናይ አካውንት ውስጥ ሄዶ ኮፒ ሊንክ የሚደረገውን ነገር በሙሉ እንድታደርጉ በትህትና ጠይቃችኋለሁ። በትህትና ነው የምጠይቃችሁ፣ በእውነት ነው የምላችሁ። ስፒኪንግ ኦፍ አዶናይ ማለት ነው ሰሞኑን አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም
አዶናይ እዚህ አንያ ቲክቶክ የሚባለው ነገር ላይ ዲፍረንስ አምጥቷል ብዬ አስባለሁ። እንደ ኮንተንት ክሬተር እንደ ጓደኛ የምነግራችሁ ነገር ማለት ነው። እኔ አም ቬሪ ፕራውድ ኦፍ ሂም። ምክንያቱም ቲክቶክ ላይ የሚገርም ነገር ነው ዲፍረንስ ያመጣው። ሰው እንደዛ ሲረዳ ማለት የሰጣቸውን ስጦታዎች ምናምን ተውት፣ ሲያግዛቸው የነበረው ሃርት ፋውንዴሽን ጋር የሰራው ነገር እንደ ኢትዮጵያ ዓለም ላይ ያመጣውን ኢትዮጵያ የሚባለውን ስም ዓለም ላይ ምን ያህል ኢንፍሉዌንስ እንዲኖረው ያደረጋል በጣም የሚገራርሙ ስራዎች ሰርቷልና he doesn't deserve what is getting right ነው ብዬ አስባለሁ። ከምንም ነገር በላይ በእውነት እና ማለት ነው እውነቴን ነው የምላችሁ ይሄ በጣም እንደሰማነው ነው ማለት ነው። ስንት ነገሮችን ሲሰራበት የነበረው የአዶናይ አካውንት 6 ሚሊዮን ደርሶ ሴሌብሬት አድርጎ ነበር ባለፈው ራሱ እና አሁን ተዘግቷል ማለት ነው። በሚያሳዝን መልኩ አዶናይ አካውንት ተዘግቷል እንዳለ ባን ተደርገዋል ማለት ነው። እና ይሄን ነገር ብዙዎችን እያሳዘነ የሚገኝ ጉዳይ ነው። ባለፈው በአርሲ ጉዳይ ላይ ስለ የሆነ ድምጽ ያላሰማ ብሎ የሆነ ነገር ተናግረው እንደነበር ይታወቃል። ኦርቶዶክስ ናቸው እንትን እየተጎዱ ነው እየተገደሉ ነው ለምን ይቁም ምናምን ብሎ ነበር። ከዛ በኋላ ነው መሰለኝ እንትን የማስ ሪፖርት ቻሌንጅ የተጀመረው እና አሁን እንዳለ አካውንት ወርደዋል ማለት ነው። ይሄ ነገር በጣም አሳሳቢ ነው። ብሩ መጨረሻ እያላችሁ ነበር። የብሩ መጨረሻ ለሁለት ሲንግል ማርያማዊ ታራት ባለፈው የአርሰናል እና የፒኤስጂ የቻምፒየንስ ሊግ ፍጻሜ ጨዋታ ላይ ቤት አድርጌ 300,000 ብር በልቻለሁ ምናድርገው ምናምን ስትል ነበር እና የብሩ መጨረሻ ታውቋል እየተባለ ነው። እኔና ቤዚ ደግሞ አንድ ሌት አድርገዋለች እየተባለ ነው። ስንተናለን ማለት ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚ ይሰጥ እያላችሁ ነበረ። ሰው እኔና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያዩ ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚ ስላት የጥበብ ሰው አንቱ አይባልም ብለዋል። የኔ ፍቅር አቻፍለሽ እንዳትጠጋኝ G+4 ቤቱንም ጂቱር መኪናውንም በስም አዙር ይላልው። ይሄ 10 ሚሊዮን ብር ነው። አጥገቢ እንዳትደርስ የኔ ፍቅር ምን ይሰራልኛል ያላቺ G+4 ያላቺ ኮማዶ ነው G+4 ቤቱ ጀሱራናችን ይራልኛል አጥቼ ይሩራችን አንቺም ያስልኝ ይላል። እዚህ ደግሞ በምንም አይነት ፕሮፌሽን ላይ ሆናችሁ ለምትሰሩ በጣም አስተማሪ ቪዲዮ ይሄኛው በጤና በኩል ያለው የማለት በቸልተኝነት የሚፈጠረውን ነገር የሚያስተምር ቪዲዮ ነው። የኛው እስቲ ያለው በጣም እኮ ናፍቀኝ። አባት በእናትሽ መድኃኒት ስጠኝ ቶሎ በል ፍጠንልኝ። በእናት ወንድሜ ፍጠን ቶሎ በል። ተረጋጊ እባክሽ እየሰጠሁሽ አይደል እንዴ? አዳርማ ከኔ ጋር ወይኔ ጉዴ! ምንድነው ቻቻ? ምን ሆንክ? ለልጅቷ የተጻፈላትና የሰጠዋት መድኃኒት የተለያየ ነው። እንድረስባት። እርቃለች እኮ። ወንድሜ የራስ ምታት መድኃኒት ስጠኝ። ይቅርታ አውቅሻለሁ አይደለ? ለምንድን ነው ጥቁር የለበሽው? ባለፈው መድኃኒት ልገዛ መጥቼ ነበር። የዛኑ ቀን አባቴ ሞተ። ምን ሞቱ? አይዞ ተረጋጋ። የሞተው ባንተ ምክንያት አይደል። ከአንተ መድኃኒቱን ገዝቼ ሲሄድ ነው ሞተ የጠበቀኝ። ግን የጤና ባለሙያ ስለሆንኩ ቆይቼ የሰጠኸኝን መድኃኒት ሳየው የተሳሳተ ነበር። እኔም ጥሩ ስሜት ላይ ስላልነበር ያኔ በትኩረት አላየሁትም። አየህ፣ አንድ ስህተት 1000 ጥፋት ታጠፋለች። አንድ ቸልተኝነት ግን ምናልባት ብዙ ህይወት ትቀጥፋለች። ከፈጣሪ ቀጥሎ ባለመድኃኒት በሚታመንበት ሀገር ሳይታመኑ መገኘትን የመሰለ ራስ ምታት የለም። አደራ ድጋሜ እንዳትሳሳት። ይቅር በይኝ። ሁለተኛ በስራ ሰዓት አልዘናጋም። ምን እናትህ ብትሆን ትስቃለህ? ምን ሆነ ነው? ወጣት እኮ ነች። እኔ ደግሞ እንደዚህ አይነት ነገር ኦኬ፣ በወጣት መሳቅ ይቻላል። በቃ እህትህም ጸጉሯ ስለገባ መሳቅ እንችላለን። ምን ሆነ ነው? ባሏ ጥሏት ስለሄደ መሳቅ እንችላለን። ስለወጣት ምሳቁ
እኔኛ አይደለም እንዴ በሷ አንዴ ሳኩት አንተ ምን አለ? አይ እሷም ወጣት ነች፣ ያንተ እህትም ወጣት ነች። በወጣት የሚሳካ ከሆነ በቃ እህትን ይዟት የሰፈሩ ጎረምሶች ሁሉ ስለሚዞሩ በስም እንሳካ። ምን አንተ ሙሉ ያልደረሰው አለ እንዴ? በወጣትም አሮጊትም አይሳቅም። ቶ በቃ ይቅርታ በቃ ቶ ችግር የለም። እሺ በቃ እኔም ይቅርታ በቃ በእህትን ማለት አለ ምን ነው ያማል በቃ ተቸግሯት ሰውም ስለምታገኝ እንደገና